አንድ ሰው ጸሎት በሚጸልይበት ወቅት ላይ በእግዚአብሔር ዘንድ ያለው ድፍረት ወይንም ደግሞ በእግዚአብሔር ፊት ቆሞ መገኘቱ በጣም ትልቅ ጸጋ ነው፣ ትልቅ ሀብትም ጭምር ነው። ሰው በሚጸልይበት ጊዜ ላይ ብዙ ጊዜ ላይ ልመናው ላይ የሚያቀርበው ምስጋና ላይ ካልሆነም ደግሞ በሌሎች ነገሮች ተጠምዶ ሐሳቡ ይያዝበታል እንጂ ከእግዚአብሔር ፊት መቆምን የመሰለ ትልቅ ሀብትና ረድኤት የለም። ምክንያቱም ሰው ከእግዚአብሔር ፊት ሲቆም መቆሙ ብቻ የባለሟልነት ማሳያ ነው። ነገስታት ፊት የሚቆሙ ከፊት ለፊታቸው፣ ባለስልጣኖች ፊት ከፊት ለፊታቸው የሚቆሙ ሰዎች በእነሱ ዘንድ ተደማጭነት ያላቸው፣ በእነሱ ዘንድ መናገር እንኳን የሚፈቀድላቸው ሰዎች ናቸው። ካልሆኑ ግን መልእክቶቻቸውን ውጭ ካሉ ሰዎች አድርሰው እነሱ መልሱን ይጠብቃሉ። እየሰማችሁ ነው? ጸሎት የሚያደርግ ሰው ግን ቅዱስ ዮሐንስ ወንጌላዊ ሲናገር እንደሰማችሁት በእርሱ ዘንድ ያለን ድፍረት ይህ ነው አለ። በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት ለልመና መገኘት እኛ የምናደርገው ብቻ ሳይሆን የሰማይ መላእክትም ጭምር የሚፈጽሙት ናቸው። የእመቤታችንን ዘወትር ታሪኳን ስንናገር አብረን የምናነሳው ብስራቷን ነውና የሉቃስ ወንጌል ምዕራፍ 1 ላይ ያለውን ብስራቷን ታሪኩን ስናነሳ አስቀድመን የምናነሳው የዘካርያስንና የኤልሳቤጥን የእግዚአብሔር መልአክ ቅዱስ ገብርኤል እነሱ ፊት እንደተገለጠ እንደታየ ነው። እና የእግዚአብሔር መልአክ ቆሞ ዘካርያስን ሲያነጋግረው ስለማንነቱ ሲነግረው እኔ በማን ፊት የምቆመው ገብርኤል ነኝ ያለው። በማን ፊት? ጸሎት ደግሞ ከማን ፊት መቆም ነው? አዎ ገብርኤል መልአኩ ከፊት ለፊት የሚቆምበት ቦታ ላይ አንድ ጸሎት የሚጸልይ ሰው ይቆማል ማለት ነው። ጸሎት የሚያደርግ ሰው ከእግዚአብሔር ፊት መቆም ነው ብለን ከተናገርን ቅዱስ ገብርኤል የሚቆምበት ቦታ ላይ ወይም እግዚአብሔር ፊት እንደሚቆመው የሚቆሙ ሰዎች ናቸው ማለት ነው። ይሄ ድፍረት አይደለም ታዲያ? ይሄ ትልቅ በረከትም ጭምር አይደለም? ይሄ ትልቅ መታጨትም ጭምር ነው። ብዙዎቻችን ግን ይሄንን ልብ አንለውም። የምንለምነው ልመና የምናደርጋቸው ነገሮች ላይ ነው በጣም ትኩረት የምናደርገው። የሚገርማችሁ የጸሎት ህይወት ላይ ራሱ ሌላው በጣም ትኩረት የማናደርግበት ነገር ቢኖር ጸሎት የምናረግበትንም ጭምር አላማም ነው። ጸሎት ከእግዚአብሔር ፊት መቆም ነው ወይም ወደ እግዚአብሔርና ከእግዚአብሔር የሚደረግ ንግግር ነው ብለናል አይደል? አብዛኛው ሰው የሚጸልየውን ጸሎት ልመና አለማግኘቱ እግዚአብሔር ያንን ልመናውን እንዳልሰማው ቆጥሮ አስቦ ወስኖ ይሄዳል እንጂ ከእግዚአብሔር ፊት መቆሙ ራሱ የጸሎቱ መልስ አይሆን